ስፖርት ይሰራሉ ግን በአካሉ ላይ ለውጥ አላመጣም። ይሄ ቪዲዮ ለእናንተ ነውና አዲስ ጀማሪዎች ካላችሁ እነዚህ ስቴፖችን ጠብቃችሁ ከሰራችሁ እርግጠኛ ነኝ ለውጥ ማምጣት ትችላላችሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ዛሬ ስለ ፊትነስ ፕላኒንግ ፕሮግራም እናያለን። እንዴት የአካል ብቃት እንቅስቃሴ ማቀድ እንዳለብን እናያለን። ስቴፖች አሉ። እስከ መጨረሻው እነዚህን ስቴፖች ተከታተሉ። እነዚህን ጠብቃችሁ ከሰራችሁ ሰውነታችሁ ላይ እርግጠኛ ነኝ ለውጥ ማምጣት ትችላላችሁ። ዛሬ ስለ አካል ብቃት እንቅስቃሴ እንዴት ማቀድ እንዳለባችሁ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። የመጀመሪያው ስቴፖች የምንላቸው ምንድናቸው? የመጀመሪያው ስቴፕ ወይም የመጀመሪያው እርምጃ ማድረግ ያለብን በተለይ እድሜያችሁ ከ40 ዓመት በላይ ያላችሁ የአካል ብቃት እንቅስቃሴ መጀመር ለምትፈልጉ ሰዎች ሜዲካል ክሊራንስ ማግኘት ይኖርባቸዋል፣ ወይም የሐኪም ፍቃድ ማግኘት ይኖርባቸዋል። ይሄን ማድረጋችሁ ምናልባት የክሮኒክ ዲዚዝ የምንላቸውን እና ሃርት ፕሮብሌም አን ኦል ኢንጁሪ ካሉ የቆየ ጉዳት ካለባችሁ የሃርት ጋር ተያይዘው ችግሮች ካሉ እነዚህን ችግሮች ማወቅ ይኖርባችኋል። መስራት ያለባችሁ ደህንነታችሁ ተጠብቆ መሆን አለበት። ጉዳት እንዳይደርስም ከፍተኛውን አስተዋጽኦ ያደርጋሉ። ይሄ መጀመሪያው ስቴፕ ነው። አዲስ ለጀመራችሁ እና መጀመር ለምትፈልጉ እንዲሁም እድሜያችሁ ትንሽ ከ40 እና ከዚያ በላይ ለሆናችሁ ሰዎች ሁለተኛው ይሄን ካደረጋችሁ እርምጃ 2 ወይም ስቴፕ 2 የምንለው ራስን መገምገም ነው። ራስን እንዴት እንገመግማለን? ራስን መገምገም በጣም አስፈላጊ ነው። አሁን የአካል ብቃት ደረጃችን ምን ያህል ቴስት ማድረግ አለብን። ለምሳሌ ራሳችን ቴስት የማናደርገው ሲምፕል የሆኑ ወኪንጎችን ወክ ማድረግ፣ ጆጊንግ ወይም የሰውነት ማሩጫ፣ ሲምፕል የሆኑ ፑሻፖችን በመስራት ስትሬቺንግዎችን ወይም የመገጣጠሚያ አካል ክፍሎችን የሚያዳብሩ እንቅስቃሴዎችን በመስራት ራሳችንን ቴስት ማድረግ ያለብን። ከየት መጀመር እንዳለባችሁ መጀመር ያለባችሁ በ5 ፑሻፕ ከሆነ 30 40 ፑሻፕ ላይጠበቅባችሁ ይችላል። መጀመር ያለባችሁ ራሳችሁን ቴስት አድርጋችሁ ከመጀመሪያው መሆን አለበት። ቀስ በቀስ እየጨመራችሁ ስለምትሄዱ ስቴፕ 3 ላይ ወይም እርምጃ 3 የምንለው ግብ መወሰን አለባችሁ። ለምንድን ነው የምትሰሩት የአካል ብቃት እንቅስቃሴ? ግብ ይኖር። አንዳንድ ሰዎች ጓደኛቸው ወይም ጎረቤታቸውም ሊሆን ይችላል ሰዎች ሲሰሩ ያዩና ሞቲቬት ሆነው ይጀምራሉ። ከዚያ ለምን መስራት እንዳለባቸው አያውቁም። ስለዚህ መስራት ያለባችሁ ግብ አስቀምጣችሁ መሆን አለበት። ግባችሁ ምን መሆን አለበት? ይሄ ግልጽ መሆን አለበት። ግልጽ ግብ ማስቀመጥ አለባችሁ። ተግባራዊ ሊሆን የሚችል ግብ መሆን አለበት። ሊሳካ የሚችል ግብ መሆን አለበት። ለምሳሌ 5 ኪሎ ግራም መጨመር በስንት ወር? በ3 ወር ሊሆን ይችላል። ከዚያ በታች ሊጨመር ይችላል። መቀነስም ከሆነ ክብደትን መቀነስ ነው ፈልገው ይሄን ያህል ኪሎ ግራም መቀነስ ፈልጋለሁ የሚል ግልጽ የሆነ ግብ አስቀምጣችሁ መስራት ይኖርባችኋል። ጥንካሬ ነው ማሳደግ የምንችለው ወይስ ኢንዱራንስ ነው? ስትሬንግዝ ነው መጨመር የምፈልገው? ይሄንን ግልጽ ዓላማ ሰው እንዴት ምን መስራት እንዳለባችሁ ዓላማችሁን አስቀምጣችሁ መሆን አለበት። ይሄን ዓላማ ካስቀመጣችሁ በኋላ የአካል ብቃት እንቅስቃሴ መምረጥ ይኖርባችኋል። ምን አይነት የአካል ብቃት እንቅስቃሴ ከግቦ ጋር ሊሄድ ወይም የግቦ ሊያሳካ የሚችል ምን አይነት የአካል ብቃት እንቅስቃሴ ነው? ለምሳሌ ክብደት መቀነስ ከሆነ ዋነኛ ዓላማችሁ ክብደትን ሊቀንስ የሚችል እንቅስቃሴ ለምሳሌ ኤሮቢክስ የሆኑ እንቅስቃሴዎች አሉ። እነዚህን እንቅስቃሴዎች ክብደት መጨመር ከሆነ ዌት ሊፍቲንግ ሊሆን ይችላል። ፑሻፖችን፣ የተለያዩ እንቅስቃሴዎች አሉ። ተከታታይ በምንሰራባቸው ቪዲዮዎች ስለምንመለስ አሁን ስቴፖቹን ብቻ ነው የምነግራችሁ። ይሄንን ካረጋችሁ በኋላ ከመረጣችሁ በኋላ እርምጃ 5 ላይ ምን ማድረግ አለባችሁ? ብዛት ምን ያህል ነው መስራት ያለባችሁ? ግፊታችሁ፣ ጊዜ ለምን ያህል ሰዓት፣ ለምን ያህል ግፊት ወይም ይሄ ኢንቴንሲቲ የምንለው ለምን ያህል መስራት እንዳለባችሁ፣ ድግግሞሽ ምን ያህል ነው የሚለው ማወቅ ይኖርባችኋል። መረጃ ለምሳሌ ለጀማሪዎች በሳምንት ከ3 እስከ 5 ቀን ብትሰሩ ይመከራል። ሚኒመም 3 ቀን ይመከራል ለጀማሪዎች።
ከዛ በመካከለኛ ግፊት መሆን አለበት የምትሰሩት ወይም ሚዲየም የምንለው ማለት ነው። በመካከለኛ ግፊት መስራት ይኖርባቸዋል። ቢያንስ መስራት ያለባቸው ታይሙ ደግሞ ከ20 እስከ 40 ደቂቃ መስራት ይኖርባቸዋል። ይሄን አምስተኛው ደረጃውን ካለፋችሁ በኋላ ስድስተኛው ደረጃ ላይ ፕሮግሬሽን መጨመር፣ የአካል ብቃት እንቅስቃሴ መጨመር። 5 ፑሻፕ የምትሰሩ ከሆነ ቀስ እያላችሁ 6፣ 7፣ 8 እያደረጋችሁ ፕሮግሬሽን መጨመር ይኖርባቸዋል። በተደጋጋሚ 5 ፑሻፕ ከሆነ ሰውነት የምትሰሩት ቀጣይ ላይ ሰውነታችሁ የተሻለ ነገር ጡንቻ ለመገንባትም ከሆነ ዌይትም ሉዝ ለማድረግ ከሆነ የምትሰሩትን እንቅስቃሴ መጨመር ይኖርባቸዋል። ፕሮግሬሽን እድገቱ ግን መሆን ያለበት መጨመር ያለባችሁ በአንድ ጊዜ ብዙ ሳይሆን በቀስታ መጨመር ይኖርባቸዋል። ፈጣን ወይም ይሄ ፈጣን የሆነ መጨመር በሰውነታችን ላይ ጉዳት ሊያስከትል ስለሚችል አጨማመራችሁን በቀስታ መሆን አለበት። ሰባተኛ ይሄን ሁላ ካደረጋችሁ ሰባተኛ ላይ ክትትልና ግምገማ መሆን ራስዎን መገምገም ይኖርበታል። ሰውነቴ ምን ላይ ነው ያለው? ምን ይሰማኛል? ሰውነቴ ጥንካሬ ነው የሚሰማኝ? ፕሮግራሙን ካልሆነ ደግሞ የምትፈልጉትን ዓላማ ላይ ካልደረሳችሁ እንደገና ኤክሰርሳይሶችን መቀየርና መስራት ይኖርባችኋል። ይሄ የመጨረሻው ስቴፕ ነው። ይሄን ተከትላችሁ ስሩ። መጨረሻ ላይ ጥሩ የሆነ ውጤት እንደምታስመዘግቡ ባለሙሉ ተስፋ ነኝ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጠብቁን በአክብሮት እንጠይቃለን። በሌላ ፕሮግራም እስከምንገናኝ ቻው።